የሚያስማማን ነገር የለም። ይህ በተለይ በዛች በተረገመች ሴትዮ ምክንያት ምንም ሰላም የለም። በሱ ጉዳይ ልንተማመን አልቻልንም። ለማውራት ሞከርኩኝ፣ እሷም በቃ ፈቃደኛ አይደለችም። ተንኮሉ ላይ ብቻ ነው ፈቃደኛ የምትሆነው እና ቪዲዮን እያየሁት አሳዝን ነበር። እዚህ ጋ ተዘርሬ ምናምን ግን በጣም ነበር ማሳዝን ነው። ባይዘዌ 300,000 ገብተናል እና እግዚአብሔር ይመስገን። አመሰግናለሁ በጣም ሁላችሁንም። ከታች ጀምሮ ቲክታክም ላይ ተናግሬው ነበር። አብራችሁኝ የለፋችሁ ሰዎች አላችሁ፣ ከድሮ ከመነሻው ጓደኞች የነበራችሁ እና አሁንም በዙሪያ ያሉ ሰዎች አሉ። ቅመም አለች። በማሉ ብዙ የሚያጋጩ ነገሮች፣ የሚያስማሙ ነገሮች ቢኖሩም እኔና እሷ እንግዲህ እዚህ ደርሰናል። እግዚአብሔር ይመስገን። ለማንኛውም ቤተሰቦቻችን ይመቻችሁ። አመሰግናለሁ ሰብስክራይብ አድርጋችሁ እዚህ ላደረሰን ፈጣሪ ክብር ምስጋና ይገባው በመጀመሪያ እና ተመስገን ነው ለሁሉም ነገር አይደል። በጣም ብዙ እውነት ከበቂ በላይ ነው የሁሉ ነገር እና ቴንኪው በጣም። ሲቀጥል ደግሞ ያው ቅመሜ በጣም እንትን ብላለች። በቃ ትናንትና የምር ተናድጃለሁ። የምር በዛ ሌሊት እንደዛ ማበስበሷ ልክ አልነበረም። ሁላ ሰውነቱ ምናምን ይጫጫናል እዚህ ጋ ምናምን ኖርማል አይደሉም። ትንሽ ፔን አለው እና እሱን ተውት ብቻ። እኔም ዛሬ ተንኮል ላስብ ነው የመጣሁት እንግዲህ